ልቤ ነው ምስክ ይላል። የጋሽ አማረና የጋሽ ታዬ ልጆች እንደምን እንሆን የሕግ ተመጽዋቾች ሊቃውንት እያሉን በሕግ የነደዱ ይልቃል ሐሳቤ እንዲሁም ፈቃዱ ፋሲካ የተነበርሽ ይርሳውና ወሰን ለአገር የሚጠቅሙ ድንቅ ልጆች ይዘን የላጭን ልጅ ቅማል እንደሚሉት ተረት ዛሬም አንድ ወጥቅ የለም ስለኛ መብት በተበታተነ በጥርስ አልባ ሕግ ፈጽሙልን እያል ስናደገድግ የቀናው ሲፈጽም ጠማማው ሲያበለን በሰዎች ደግነት መብት እየተቸረን እስከ ዛሬ ኖርን። አሁን ግን ይበቃል። ይሄ አካታች ሕግ ሊጸድቅ ይገባል። ከሕገ መንግሥት ጋር ይጋጫል በማለት ይህን ወርቃማ ሕግ የዋልት ማስቀረት ተገቢ አይደለም። መሪዎች ወይ ንቁ፣ ወይም ካልገባችሁ ጎረቤት ጠይቁ። ግንባታና ጤና እንዲሁም ትምህርት በተሻለ መልኩ የሰፈሩበትን የሥራ ቅጥርና የሥራ ደህንነት መንግሥት የሚያስቀምጠው የመስሪያ ቤት በጀት ያለአንዳች ሽራፊ በደንብ ተቀምጠዋል። ቀድሞ የሚለመኑ ዛሬ መብት ሆነዋል። ጭራሽ ከኛ አልፎ ለእኛ ቤተሰቦች ከጎናችን ላሉ የቅርብ ረዳቶች እንዲበረታቱ ብዙ መብት አስቀምጧል። የጉዳተኛውን ትርታ አዳምጧል። በማትሪክም ሆነ በመውጫ ፈተና ሚኒስቴሩ ይዞ አጉል ፍልስምና ከጉዳት አልባው ጋር እኩል ሲመዝነ ባልዘራበት ማሳ ፍሬ ሲጠይቀው ቆይቷል ወገኔ እስከ ዛሬ ድረስ። ዛሬ ከጫፍ ደርሷል ይሄ መብት ሊከለስ። አዎንታዊ ድጋፍ አይደለም ችሎታ የተሰጠ እንጂ በጉዳቱ ፈንታ። ስለዚህ ቸልታ ከእንግዲህ ይበቃል። ከዚህ በላይ ጥቃት ከወዴት ይመጣል? መወትወት ያሻናል አባላት ሁላችን እንዳለን ልምድና እንደየድርሻችን። ተግዳሮቱ ጠፍቶ ይሄ ሕግ ቢጸድቅ ሐዘኔን አጥፍቼ ከልቤ ነው ምስል ቅድናል። አመሰግናለሁ። ለዘላለም ሸልሜን ገና በአፍላነቴ በጽሑፍ ጅማሬ አንዲት ትንሽ ግጥም በጭንቀት ጫጭሬ ለታዳሚያኑ መድረክ ላይ ባቀርባት እኔ በንቃትም እነርሱ ወደበት። አድናቆቱን ቸሩ በታላቅ ጭብጨባ የተለየ ኩራት ልቤ እስኪገባ። ከዚያማ ወገኔ በየመድረኩ ላይ ስራው ምርጥ የሆነ አጣው እኔን መሳይ ሲያቀርቡ እየሰማው በታች ተቀምጬ የአንዷን ቀን አድናቆት በልቤ ጨምጬ ከኔ በላይ ናሳር በማለት ታበይኩኝ። የፈጠራንስ ጉዞ ሳልጀምር ጨረስኩኝ። በእርግጥ ጥሩ ነበር ግጥሜ ሲፈከር ከኔ በላይ ናሳር ብሎ ባያስወከር። ታዲያ ታዳሚያው ድካሜ ደምድመው የማሻሽለውን ለይተው ተናግረው ሊለውጡን ሲቻል ከጅምር ሊያርሙ የእውቀቴን ደረጃ አቅሜን ሊነግሩ ብርታቴን አግዝፈው ድክመቴን ሳይነግሩ አንድ ያጨብጭበው ለዘላለም